አንድ ወጣት ስራ ቦታ ነበር። ሰላም ነበር። ቀኑን ይሰራ ነበር። ደጃፉ ላይ ጫማ ድምፅ ኮቴ ሰማ። ከዚያ ሁሉ ነገር ተቀየረ። ያ ወጣት ዛሬ ስራ ቦታ ሳይሆን ወታደር ካምፕ ነው ያለው። ያ ታሪክ ዛሬ ትግራይ ውስጥ ሁል ጊዜ ደጋግሞ ይደገማል። The number one priority of our foreign policy is to protect the American people. We cannot and will not allow any cases of Ebola to enter the United States. ምናልባት ሰምታችሁ ይሆናል፣ ምናልባት ደግሞ አልሰማችሁም። ግን ዛሬ ኬንያ ለዓለም ጩኸቷን አሰማች። ኬንያ የአሜሪካ ቅኝ ግዛት አይደለችም። ያ ጩኸት ናይሮቢ ጎዳናዎች ላይ ተሰምቷል። ያ ጩኸት ናኒዮኪ ከተማ ላይ ደም ፈሷል። ያ ጩኸት አሁን አፍሪካን ሁሉ ያናጋ ጥያቄ ሆኗል። ዓለም ሲዞር ካርታዎችም ይለዋወጣሉ። ዛሬ ግን ሶማሌላንድ ታሪክ ጻፈች። ሶማሌላንድ ከሶማሊያ ሰሜናዊ ክፍል ነፃነቷን ያወጀችው እንደ አውሮፓውያን አቆጣጠር በ1991 ነበር። ከዛ ጊዜ ጀምሮ ሶማሊላንድ የራሷ መንግስት፣ የራሷ ምንዛሬ፣ የራሷ ጦር ሰራዊት ይዛ ኖረች። ግን ማንም አላወቃትም። ለ35 ዓመታት ዓለም ጀርባዋን ሰጠቻት። ከዚያ በ2025 ዓመተ ምህረት እስራኤል ታሪክ ሰራች። በዓለም ላይ ለመጀመሪያ ጊዜ ሶማሊላንድ እንደ ሉዓላዊ ሀገር ተቀበለቻት። ዓለም ደነገጠ። አረቦች ተቃወሙ። ሶማሊያን ቁጣ ሞላት። ኦአይሲ ወይም ኦርጋናይዜሽን ኦፍ ኢስላሚክ ኮርፖሬሽን ማስጠንቀቂያ ሰጠ። ከ20 በላይ አገሮች አወገዙ። ሶማሊላንድ ግን ፈገግ አለች። ትግራይ ትጮኻለች። አፈሳ፣ ፍርሃት እና ሽሽት። ሚያዝያ 2018 ዓመተ ምህረት ትግራይ ውስጥ ሁኔታ ተለወጠ። ህወሓት ወጣቶችን ሆን ብሎ ከስራ ቦታ፣ ከቤት፣ ከጎዳና እያፈሰ ወደ ወታደራዊ ካምፕ ይወስዳል። ይህ ምልመላ ብቻ አይደለም፣ ይህ ግዳጅ ምልመላ ነው። ሽሬ፣ አክሱም፣ አድዋ፣ አዲግራት፣ ሀደጋሙስ ዋና ዋና ከተሞች ሁሉ ኢላማ ሆነዋል። የጸሎት ቤቶች፣ ትምህርት ቤቶች፣ የግብርና ሜዳዎች፣ የህዝብ መሰብሰቢያ ቦታዎች ሁሉም ኢላማ ሆነዋል። ምንም ቦታ ደህና አይደለም። ጥያቄው ትልቅ ነው። ማን ያደርገዋል? ህወሓት ደብረጽዮን ገብረ ሚካኤል የሚመሩት ቡድን ወታደራዊ ዝግጅት እያጠናከረ ነው። ለምን? ከፌዴራል መንግስት ጋር ግጭት እንደሚመጣ ፍርሃት ስለያዛቸው። ምልመላው 13 እና 14 ዓመት ህፃናት ድረስ ይደርሳል። 13 ዓመት። ዛሬ ትምህርት ቤት ውስጥ ሊኖሩ የሚገባቸው ልጆች ካምፕ ውስጥ ናቸው። ከዚህ ቀደም ጦርነት ላይ ያልተሳተፉ ቤተሰቦች አሁን አንድ ልጅ ላኩ ይባላሉ። ከዚህ ቀደም ተዋግተው ሲቪል ህይወት የጀመሩ ዳግም ይጠራሉ። ስምምነት ተደርጎ ነበር፣ ፕሪቶሪያ። ያ ስምምነት ዛሬ ወረቀት ብቻ ሆኗል። የትግራይ ህዝብ ዝም አላለም። እናቶች ልጆቻቸውን ለመታደግ ጮኹ። እነሱም ታሰሩ። ሌሎች ሸሹ ወደ አዲስ አበባ፣ ወደ ጎረቤት አገሮች። ምንም ቢሆን ትግራይን ለቀው ሄዱ። ዓለም አይቶ ዝምታን መርጧል። ለጊዜው ሂዩማን ራይት አፈሳው ለማስቆም ጥሪ አቅርቧል። ሳልሳይ ወያኔ ትግራይና ስምረት ፓርቲ ወዲያው አቁሙ ብለዋል። የፌዴራል መንግስት ታጋሽ ሆነን ሰላሙን እንጠብቃለን ብለዋል። ወጣቱ ግን ካምፕ ውስጥ ነው። ሕፃኑ ትምህርት ቤት ሳይሆን ካምፕ ውስጥ ነው። እናቲቱ ቤት ውስጥ ሳይሆን እስር ቤት ውስጥ ናት። ፕሪቶሪያ ስምምነት ህዳር 15 ቀን 2015 ዓ.ም ተፈረመ። ያ ስምምነት ጦርነቱን አቆመ። ያ ስምምነት ሰላምን ቃል ገባ። ዛሬ ሰኔ 2018 ዓ.ም ያ ቃል ኪዳን ጥያቄ ውስጥ ነው። ትግራይ ውስጥ ያሉ ወጣቶች ሁለት ምርጫ ብቻ ነው ያላቸው፣ ሽሽ ወይም ተያዝ። ያ ምርጫ አይደለም።
ኢትዮጵያ ሰላም ትፈልጋለች። የትግራይ ሕዝብ ሰላም ይፈልጋል። ወጣቶቹ ሰላም ይፈልጋሉ። ያ ሰላም መቼ ይመጣል? Protesters brought a casket with the word Ebola written on top to the Kenyan Health Ministry's doorstep. ኬንያ የአሜሪካ ቅኝ ግዛት አይደለችም። የኢቦላ ማቆያ ማዕከል። የኢቦላ ቫይረስ አሁን በኮንጎ ዲሞክራቲክ ሪፐብሊክ እና ኡጋንዳ እየተሰራጨ ይገኛል። እስካሁን በኮንጎ 344 የተረጋገጡ ኬዞች አሉ። በኡጋንዳ 15። ኬንያ ግን አንድም ኬዝ የላትም። ከናይሮቢ ወደ ኮንጎ ድንበር 2400 ኪሎ ሜትር ይርቃል። ያም ሆኖ አሜሪካ ኬንያ ውስጥ የኢቦላ ማቆያ ማዕከል ለመገንባት ወሰነች። ለምን? ምክንያቱም የትራምፕ አስተዳደር ኢቦላ ያዘ የሚባል አሜሪካዊ ወደ አሜሪካ እንዲገባ አይፈቅድም። የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በካቢኔ ስብሰባ ላይ ከተናገሩት ምንም አይነት የኢቦላ ኬዝ አሜሪካ እንዲገባ አንፈቅድም፣ ፈጽሞ አንፈቅድም። ታዲያ ወዴት ይሄዳሉ? ወደ ኬንያ ናኒዮኪ ከተማ ላኢኪፒያ አየር ኃይል ጣቢያ። ፕሬዝዳንት ዊልያም ሩቶ ስምምነቱን ደገፉ። ትራምፕ ጠየቁኝ፣ እኔ ፈቀዱ። ይህ ትክክለኛ ውሳኔ ነው አሉ። ህዝቡ ግን ሌላ አለ። ሰኔ ወር 2018 ዓ.ም ናይሮቢ ጎዳናዎች ላይ ሺዎች ወጡ። ናኒዮኪ ከተማ ውስጥ ህዝቡ ወደ ላኢኪፒ አየር ኃይል ጣቢያ በር ዘመተ። ፖሊስ ምን አደረገ? ጋዝ፣ ሽጉጥ፣ ጥይት። 2 ሰዎች በጥይት ተመተው ሞቱ። ሌሎች ቆሰሉ። 2 ሰዎች ኢቦላን ስላልፈለጉ ሞቱ። የቀድሞ ምክትል ፕሬዝዳንት ሪጋቲ ጓቻንጓ አሜሪካውያን ለህዝባቸው አደጋ ነው ብለው ህሙማንን ወደ አገራቸው ካላስገቡ ለኬንያ ህዝብ ምን ያህል ደንታ ቢስነታቸው ነው ወደኛ የሚልኳቸው? ይህ ፍትህ የለሽ ድርብ መስፈርት ነው። የኬንያ ጤና ሰራተኞች ማህበር ደግሞ ተቃወመ። ኬንያ ለአደገኛ በሽታ የሙከራ ቦታ አይደለችም። ኬንያ ቀኝ ተገዢ አይደለችም። አሜሪካውያን የጤና ባለሙያዎችም ደብዳቤ ለኮንግረሱ ጻፉ። ይህ እቅድ ከሕክምና፣ ከስነ ምግባር፣ ከህግ አንጻር ጥልቅ ስጋት ያለበት ነው። ፍርድ ቤትም ተናገረ። የናይሮቢ ከፍተኛ ፍርድ ቤት ግንባታው እንዲቆም ትዕዛዝ ሰጠ። አሜሪካና ሩቶ ግን ግንባታውን ቀጠሉ። ይህ ታሪክ ስለ ኢቦላ ብቻ አይደለም። አፍሪካ ለረጅም ዓመታት ምዕራባውያን ከሚሰጧቸው ውሎች ዝም ብላ ስትቀበል ኖራለች። ብዙ ጊዜ ምርጫ አልነበራትም። ብዙ ጊዜ ድምፅ አልነበራትም። አሁን ግን ነገሮች እየተቀየሩ ናቸው። የኬንያ ህዝብ ጎዳና ወጣ። ፍርድ ቤቶቿ ድምፅ አሰሙ። የጤና ባለሙያዎቿ ተቃወሙ። ይህ አፍሪካ ለዓለም ያሰማችው አዲስ ምልክት ነው። ፍትህ ካልሆነ አንቀበልም። ስምምነቱ ዛሬም አልተቋረጠም። ናኒዮኪ ከተማ ውስጥ ወላጆቻቸውን ያጡ ቤተሰቦች አሉ። ላኢኪፒ ጣቢያ ግርጌ ፍርሃት አለ። ጥያቄው ቀላል ነው። አሜሪካ ለህዝቡ አደጋ ነው ያለችውን ህሙማን ወደ አገሯ ካላስገባች ለምን ያደጋ ለኬንያ ህዝብ ጥሩ ይሆናል? ለዚህ ጥያቄ ዛሬ ድረስ ማንም መልስ አልሰጠም። በ2026 ዓ.ም የሶማሊላንድ ፕሬዝዳንት አብዲራህማን መሐመድ አብዱላሂ ወደ እስራኤል ተጓዙ። ያ ጉዞ ተራ ጉዞ አልነበረም። ምክንያቱም ያ ቀን ሶማሊላንድ ኤምባሲዋን በኢየሩሳሌም ከፈተች። የእስራኤል የውጭ ጉዳይ ሚኒስትር ጊዶን ሳር ኤምባሲው ሲከፍቱ ከተናገሩት የሶማሊላንድ ኤምባሲ በዘላለማዊ ዋና ከተማችን ኢየሩሳሌም ተከፈተ። ዘላለማዊ ዋና ከተማ። ያ ቃል ብቻ ዓለምን ያናጋ ቃል ነው። ሶማሊላንድ የት ነው ያለችው? ሶማሊላንድ የት ትገኛለች? ከባብኤል ማንዳብ ባህር ዳር 30 ኪሎ ሜትር ብቻ ትርቃለች። ያ ባህር ዳር
ቀይ ባህርን ከኤደን ባህረ ሰላጤ ጋር ያገናኛል። የዓለም ንግድ ቁልፍ፣ የዘይት መተላለፊያ፣ ወታደራዊ ቁልፍ። ሁቲዎች ያን ባህር ሲገዙ ዓለም ችግር ውስጥ ትገባለች። አሁን እስራኤል የባህር ዳር አጠገብ ወዳጅ አግኝታለች። ይህ ጂኦፖለቲካ ነው። ሶማሌላንድ የእኛ ግዛት ናት፣ ይህ ሕገ ወጥ ነው አለች። ፕሬዝዳንት አብዲራህማን ግን ጠቅላይ ሚኒስትር ኔታንያሁን ጋር ተቀምጠው ዲፕሎማሲ ያደርጋሉ። ሶማሌላንድ ምን እንዳሉ ስሙ። ዓለም ሳይቀበልን ኖርን፣ ዛሬ ግን ታሪክ ጻፍን። ትልቁ ጥያቄ ይህ ነው። ሌሎች ሀገሮች ይከተሉ ይሆን? አሜሪካ ፖሊሲዋ ከዚህ ቅርብ ነው። ኤምሬት ለሶማሌላንድ ድጋፍ ሰጥታለች። የአፍሪካ ሀገሮች ዝምታ። ኢትዮጵያስ? ሶማሌላንድ ዓለምን 35 አጠበቀች። ዛሬ ኤምባሲ ከፈተች። ፕሬዝዳንቷ ኔታንያሁን ጋር ተቀመጠ። ካርታ ተቀየረ። የዓለም ካርታ ሁል ጊዜ ቋሚ አይደለም። ሁል ጊዜ